ነው እናታችሁ ነው። ይሄ ካሜራማን ግን አቀሳሳሪ ነው። ጌታ ሆይ በጣም ጸደይ መልስ፣ በጣም ጸደይ መልስ። ቆንጆ ናት ግን ቆንጆ ናት። ለምን አደረግሽ ስትልያት ምንድነው የምታስቢው? አረቺ ጥያቄ ዋው። እሺ ሹፍ ቲቪ አዲስ ኤፒሶድ ለቋል። አንዲት ልጅ በጣም ቫይራል ወጣለች። እጅግ ቆንጆ ናት ምናምን እያሉ እና ደግሞ አንዳንድ ክሊፖችን አይቻለሁ በጣም ሲያደንቋት። አሁን ቀጥታ ወደ ሪያክሽን እንሄዳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ። መታለች ልጅቷ መታለች። በስመ አብ። እነዚህን ሴቶች ከየት ነው የሚያመጧቸው? ሹፍ ቲቪዎች ከየት ነው የምታመጧቸው? ላይክ ብሮ ዳትስ ክሬዚ። አይኗን ይዩት፣ አይኗ what the ጸጉር ምናምን ጸጉሯ ደግሞ ደማቅ ጥቁር መሆኑ የሆነ እንትኗን ያጎለዋል፣ መልኳን ያጎለዋል፣ ቅላቷን ያጎለዋል። ላይክ አይ ቲንክ በጣም ዳርክ ነው። እሺ እንስታችን ዮርዳኖስ እባላለሁ። አም21 እሺ ወንዶችዬ ዙሩ ወንዶችዬ በስማ ፍቅር ገና ከመጀመሩ ቆላምጣችሁ ነው በክብር ለዚህ አዴ አቆላምጣችሁ ራሴን ከማስተዋወቅ ልጀምር። ዮርዳኖስ እባላለሁ። አም21 ዮርዲ ተክሌይ ቲክታክ ላይ እና አይ ቲንክ የቲክታክ ብቻ ነው ቲክታክ አት ዮርዲ ተክሌይ ኦኒየን እባላለሁ። ኦኒየን ምን አይነት ሽንኩርት ነው ስሙ? ትክክለኛ ስሙ አይደለም ማሚዮን ኦኒየን that's crazy መሐመድ ፎሬክስ ትሬደር ኦኬ አለው 21 ዓመቴ ነው። መሐመድ ኢንተርናሽናል ስቱደንት ተማሪ ነኝ። ኢንተርናሽናል ስቱደንት ተማሪ ነኝ። ዱ ፓርትነርሺፕ ዊዝ ትራቭል ኤጀንሲ እስራኤል ይባላል። እስራኤል ነኝ። ሪአክቲቭ ኔቲቭ ዲቨሎፐር ነኝ። በዛም ደግሞ ሶሻል ሪአክቲቭ ኔት ዴቨሎፐር ለማታውቁ ሶፍትዌር ነው ሚዲያ ኢንፍሉዌንሰር። እሺ ኤልያስ ይባላል ነው። ኤሊ 26 ዓመቴ ነው። 26 ዓመት እየሰራሁ ያለሁት ሪል ስቴት ላይ ነው። ቅዱስ ይባላል። ሪል ስቴት ኦኬ 21 ዩኒቨርሲቲ ተማሪ ነኝ እና ጋርመንት ላይ ነው የምሰራው። ኦኬ ጋርመንት ዳስ ቱ ጋይስ ወደ መጀመሪያ ጥያቄ ልሄድ። ትላችሁ ትንሽ ድምጿ ላይ ትንሽ ሞቀቅ ማለት ነገር አለ። ትንሽ አልበዛም ግን ኦኔን የተባልከው ሴቶችን ስለምታስለቅስ ነው። ኦኔን የተባልከው ሴቶችን ስለምታስለቅስ ነው ያላለው። አይ ካን ኩክ ለዛ ነው አይ ካን ኩክ። ማንን ነው ኩክ የምታደርገው? ልጅቷን ነው ልጅቷን ነው። ቅጽል ስም አላችሁ ሌሎቻችሁ? ባይን ቻንስ ፒፕል ኮል ሚ ሴንት ቅዱስ ስለሆንሽ እንግሊዘኛው ሚንስ ቅዱስ። ትክክለኛ ስሜ ኤልያስ ነው። የቤት ስሜ ደግሞ ቶሊና ነው። ቶሊና ነው። ኦሮሚያ ደግሞ ተመቸኝ ሆነልኝ እንደማለት። ተመቸኝ ሆነልኝ ኦኬ ኦኬ። እኔ ሲጄ ነው የሚሉኝ አንዳንዴ። ሲጄ ሳን አንድሬስ ላይ ባለው ካራክተር ነው። ጌመር ነኝ ምናምን። ዋትስ ዮር ታይፕ ፐርሰናሊቲ ሊሆን ይችላል። ዋትስ ዮር እኔ አማርኛ አውሩ። እዚህ ሾው ላይ ደግሜ የተናገርኩት ማችል ከሆነ አማርኛ አውሩ። ካሊ ዋይዝ ሊሆን ይችላል። ታይፕ ላይት ስኪን ነው። ላይት ስኪን አንቺ ነሽ። ከዛ ግን የኢነርጂ ሰው ነው። መልክም እንዳለ ሆኖ ላይክ the same energy give off so ቢሆን ደስ ቫይብ ምናምን ማስማረክ ጥሩ ነው። ላይት ስኪን ነው እና ተጫዋች ብትሆን ደስ ይለኛል። ማለት የሆነ ቦታ ይዣት ሄጄ ያንን ቴብል እንድታደምቅልኝ ሞቅ የምታደርግ ልጅ ነው የሚፈልገው። አንተም እንደዛው ነህ ግን የሆነ አንተ ሞቅ ታደርጋለህ። የሚግባባህ አይነት ሰው ካገኘ ቶሎ ተግባቢ ይሆናል። የኔ ታይፕ ደግሞ ፊዚካል ከሆነ ጀስት ሼፕ ደስ ይለኛል። ሼፕ ባውንስ እያደረገ ነው የገባሽ። ጥሩ አቋም 8 ቁጥር የሚባለው 8 ቁጥር ትፈልጋለሽ? አቋም ለአሪፍ የሚባል ውስጣዊ ከሆነ ልቧ አሪፍ ከሆነ ንጹህ ከሆነ እና ጸጉሯ አሪፍ ከሆነ ይመችኛል። አትሊስት ሎያል አንቺ ነሽ ለማለት በጣም እየሞከሩ ነው። ብራውን ስኪን ኢትስ ማይ ታይፕ ሶ እኔ መጀመሪያ ሲሳይ ላይ የምችለው ነገር ቁመት ማጠር አለባት ከኔ ማለት ነው። ከኔ ማጠር አለባት ትጠር እንጂ በጣም ብታጠር ወጣ ዮ ይሄ ኤዲት is diabolical። እዩት እንዴት ወንዶቹን ትልቅ እንዳደረጓቸው ኪሳቸው ውስጥ ከተው ያ ኢሞጂ ታውቁታላችሁ። ያ ስቲከር እሱ ነው ትዝ የሚለኝ እንደዚህ 5 ትላልቅ ሲያደርጓቸው ወንዶቹን ያ ስቲከር የሆነ ባቡር እየገባ ምናምን ጠቦት ነው። ችግር የለም ዳዝማት ብቻ ከኔ ትጠር እኩላቱ ከኔ ትጠር እንጂ ዳዝማት እና ቤተሰቧን የምትወድ መሆን አለባት። ቤተሰብ የምትወድ ግን የቤተሰብ ስለምወድ ማለት ነው። ከራሴ ማስበልጬ የምወደው ቤተሰብ ነው።
አልዋሽሽም ከአንቺ ላስበልጥ የምችለው ቤተሰብ አልዋሽሽም ከአንቺ መስበልጥ በደንብ ታይርታል። በጣም ደስ ብሎታል። እንዲህ እያለች ነው። ባቡጂ የምትወዱት መኪና ምንድን ነው? ጂዋገን። ለምንድን ነው መኪና የጠየቀው? ብራ ጂዋገን ዋ ሱፕራ የማርሴዲስ ምርቶች ደስ ይላል። መርሴዲስ BMW ምንድን ነው የምትወጂው መኪና? እኔ ፌራሪ ወመንስ ኤክስፔንሲቭ ያስታውቃል። ኤክስፔንሲቭ ናት ፌራሪ ካለች። እናታችሁና እሷ ለሄዱ ነው አብረዋችሁ ማንን ነው ጋቢና የምታስቀምጡት? እሷን ነው እናታችሁ ነው? ይሄ ካሜራማን ግን አቀሳሳሪ ነው። ጌታ ሆይ ባለፈው ከባድ ጥያቄ የጠየቀ ነበር። ብራው ማንን ነው ጋቢና የምታስቀምጡት? እሷን ነው ጋቢና የምታስቀምጡት? ማዘሪያ ታይም እሷን ነው ማዘሪያ ታይም ብለህ ከባድ ነው። ምክንያቱም ያው ሱፕራ 2 ነው የሚይዘው እና እሷ ነው። እናቴን ቪዲዮ ስታየው ላክልን እሺ፣ ሪአክሽን ቪዲዮ። አክቹሊ እናቴ በህይወት ስለሌለች ያው እሷ ነው። ኧረ ዲፕ ነው። ኧረ ካሜራማን ቁ ስላለቀም ሆስት ቁ ስላለቀም ማም ያው ቦታ ደፍነትሊ ማም ለውጥ አለው ብዬ አላስብም፣ ግን እናቴን ነው ማድረግ። ቱ ቢ ኦነስት ከኋላም ተቀመጠች ከፊትም ተቀመጠች ከሷ ምንም የሚቀንስ ሪስፔክት የለም። ብሮ ጥያቄውን ላለመመለስ ዶዝ እያደረገች እናቴን ብትሆን it doesn't really matter like ይሄ ፖለቲከኛ ነው ካበድ ያለበት ነገር አንድ ምርጥ እኮ ላለመመለስ ጥያቄው ተፍተፈች። በእርግጥ እነሱ ባይሉኝ ራሱ ላረገው የምችለው ነገር ነው። እኔ ማንን እናቷ በጣም ጸደይ መልስ ጎበዝ። ማሚ እላለሁ። አምሹር አውቃለሁ። ቁጭ በይ አረፍ በይ። አቤት ቤት ስንገባ የኔ ስለሆነ አንድ ጥያቄ ልጠይቅልሽ መሀል ላይ። እሺ ደስ ይለኛል። ለምሳሌ ቤተሰብ ጋር ልትተዋወቅ እየሄደች ነው፣ ኦኬ፣ ግን አንተ የማትፈልገው አይነት አለባበስ ለበሰች እሷ፣ ምን ትሏት? ቤተሰብ ጋር እየሄደች ነው፣ አንተ የማትፈልገው ነው። በጣም ሆስት ደብሊው ጥያቄ ነው። ይሄን ነው የምለብሰው ብትል how would you handle ያንን situation as her man ማለት ነው? አክቹሊ ከባድ ለምን ያው ፋሚሊ ጋር ነው ፋሚሊ ይገዛላል ነው የሚመስለው አላት እኮ ልብስ አይደል እንዴ ያለሽ የምረዳ ኖ ኤግዛክትሊ ላይክ ተለያይተን አይደለ ከቤትማ ከሆነ ይሪ እንደዚህ ምናምን ልላት እችላለሁ። እንዴት ትቀልዳላችሁ እንዴ ፋሚሊ ጋር ጓደኛችሁን እያመጣችሁ አጭር ቀሚስ ምናምን ስፔሻሊ በጣም ሪቪሊንግ የሆነ ነገር ላይሆን ይችላል። ገላ በጣም ያሳዩ። ምክንያቱም የሆነ ቦታ ተገናኝተን አብረን የምንሄድ ከሆነ ግን እንደዛ አይነት ልብስ ለብሳ ከመጣች ነይ ብዬ ልብስ ገዛላታለሁ ብዬ ነው የማስበው። ቢካዝ ቀይሪ አንቺ አሪፍ ነው ገዛላታለሁ ቤተሰብ ስለሆነ ማለት ነው እና አንቺ ማግሪ የምታደርጊበት ይመስለኛል። ስለዚህ አዲስ ልብስ ከፈለግሽ ምን ማድረግ እንዳለብሽ ታውቂያለሽ። ቢግ ፕሮግራም በጣም ትልቅ ቫልዩ ያለው ፕሮግራም አይነት ከሆነ ይሄ ቢሆን ተመካክረን ላይክ ተዋይተን ለብሰሽ ብትወጪና ብንሄድ አሪፍ ነው። በቃ አሪፍ ነው ትላታለህ፣ ትለብሳለች። ካለበሰች እኔ እንጃ እንደሚደረግ እግዚአብሔር። እስቲ ያላችሁን ኦፒኒየን ኮሜንት ላይ አስቀምጡልኝ። እኔ በጣም ኮንፊውዝድ ላይክ በዚህ ጥያቄ። ቅድም ለፋሚሊ ሪስፔክት አለኝ ምናምን ስላለች ጀስት ተገላልጣ ምናምን ትመጣለች ብዬ አላስብም። ያው ፋሚሊዎች ጋር የምንሄድ ከሆነ ደግሞ ያው ጀስት የምትለብሰው ምናምን ድንገት እኮ ባትለብስ ነው የተባልከው። መርጠን መሄድ እንችላለን አብረን በዲሲሽን ማለት ነው። ያው ሁሉም እንዳሉት የምገዛልሽ ነው የሚመስለኝ። እኔ ትልበስ ችግር የለውም ለኔ። ችግር የለውም ለኔ የማይሆን ልብስ ተብለ ችግር የለውም። እኔ ሚኒስከርት እሷ እራሱ ደንግጣለች። ምንም አይሉም ቤተሰብ ያስባሉ፣ የራሳቸው ኦፒኒየን ይኖራቸዋል። ኦብቪየስሊ ግን አይመለከተኝም ነው። ግን ይሄ የኔ ምርጫ ነው። የኔን ምርጫ ደግሞ ሪስፔክት ማድረግ አለበት። ኦሆ በጣም ከባድ መልስ ነው። በጣም ከባድ መልስ። አረጋጋ ወንድም። አንዴ መጨረሻ ጥያቄ ነው ያለሽ። እሺ በዚህ ዙር ኤሊሚኔት ከማድረግሽ በፊት አንቺም በሃይማኖት መች እሷ ጠየቀች ሲጀምር ሆስቷ እንዴት ጠየቀች? እኔም በሃይማኖቴ የሚለው ዘፈን ታውቃላችሁ?
ቴዲ አፍሮ ነው። ቴዲ አፍሮ ሸመንደር ምንድነው ሀሳባችሁ? ብዙ ሰው ሪሌሽንሺፕ ላይ ሲሆን ሪሌሽንሺፕ ላይ ሪሊጅን ዲፍረንስ እንደኔ ፐርሰናሊ በጣም ማተር ያደርጋል። አንድ አይነት ሪሊጅን ካልሆናችሁ ከባድ ነው። ሎንግ ተርም የምታስቡ ሰው ስፔሻሊ ሆኖ ያን ያህል ምንም አይመስላቸውም እና በኋላ ላይ ግን ይሄ ነገር ያው አግኝታችሁኛል አይደል? እና በቃ ሀሳባችሁ ስለዚህ አሁን አንድ ሰው በእምነቱ ሊሚት ሊደረግ ይችላል ማለት ነው። ልክ እንደ ዘፈኑ ነው ወይስ የራሳችሁ ሀሳብ አላችሁ? ያ ሃይማኖት ሪሊ ማተር የሚያደርጉ ነገሮች ውስጥ ይካተታል። ሃይማኖት በጣም አለባበስ ችግር የለም ግን ወደፊት ትዳር ላይ ምናምን ነው ሪሌሽንሺፕ ውስጥ እያለ ዴት አድርገህ አታውቅም? የተለያየ ሃይማኖት ካላት ለምን አደረግክ ታዲያ? ለምን አደረግክ? ግን ቆንጆ ናት። ለምን አደረግክ ስትልያት አታውቅም? የተለያየ ሃይማኖት ካላት ለምን አደረግክ ታዲያ? ለምን አደረግክ? ያያችሁንም ማየው እንዴ ዴት የተደረገ ሁሉ ትዳር ይገባል ማለት ነው። ኦኬ ለሾርት ተርም ዴት ያደረኩት ዴት ማለት እኮ ትዳርሽን ፍለጋ አይደል? ያ ሶ ትዳሪን አላገኘውም ማለት ነው። እንጂ ማተር ያደርጋል ብዬ አስባለሁ። ምክንያቱም ሪሌሽንሺፕ ግን እውነቷን ነው። ማተር ያደርጋል ካለ እኮ ጀለስ በጀመረው ዴት ማድረግ አልነበረበትም ማለት ነው። ለዚያ ለትዳር አይደለም ዴት እያደረገ የነበረው ነው። ችግር የለውም ትዳር ላይም ችግር የለውም። ስትወልጂ ልጁ አስጠምቀዋለሁ ነው አሰግደዋለሁ ነው እንዴት ነው የሚሆነው ስለሽ ለልጁ ከባድ ነው። ህፃን ልጅ ሲመጣ ነው እንጂ ባለ ዝም ብለው የሚጋቡ ሰዎች አታለው ለወደፊት ማሰብ አለብሽ ማለት ነው። ስለዚህ የኔ ኃላፊነት ነው ለልጅ አሁን ላይ ማስበው ነገር ለኔ ዳዝንት ማተር ያው ጀስት ዳዝንት ማተር የምትሉ ሰዎች ግን ደህና ናችሁ? የምር ዳዝንት ማተር ሪሊጅን ምንም ችግር የለውም ደህና ናችሁ? ቡዲዝም ሁኚም የሂንዱዝም ጀስት አንድን ማድረግ ይችላል አብረን ነው እንችላለን። ወንድማችን ስሊክ እየሆነች ብልጥ እየሆነች ነው እስከመጨረሻው። በጣም መነጋባይና ከሆነ ወደፊት አውርተንም ቢሆን አንዴ ከተላመዳችሁ በኋላ መለያየትም ከባድ ስለሆነ ቀድማችሁ የምታወሩበት ዲል ብሬከር ነገር ነው መሆን ያለበት። ያህል ላይ የግዴታ መሆን የለበትም ግን ላይ ኢት ማተርስ ኦፍ ኮርስ ማተር ያደርጋል። ሁለቱም ላይ ነው ሪሌሽንሺፕ ላይም ኖ ዴቲንግ ላይ ሳይሆን ላይ ወደዛ ስንሄድ ዴት ስታረጉ እኮ ትላመዳል። ሃይማኖት ኢትስ መስት ሶ መምረጥ አለብን ከሁለት አንዳችን ነው። ዴት አድርገህ አታውቅም? ከሃይማኖት ዴት ኦፍ ኮርስ ዴት ኦፍ ማተር ያደርጋል የሚሉት ሰዎች ናቸው ዴት ያደረጉት። ደግሞ ሰርፕራይዝ ይህን ጥያቄ እናንተም ትመልሱልኛላችሁ። ከሃይማኖታችሁ ውጭ የሆነ ሰው ዴት አድርጋችሁ አታውቁም? ይለውን እመጣለሁ። እሺ ግዴታ መሆን አለበት ብዬ አስባለሁ። ግዴታ ኢትዮጵያኖች እናትና እምነትን የምንለው ነገር አለ። እሱ እውነት ነው። ሪሌሽንሺፕ ላይ ግን ችግር የለውም ብዬ ነው የማስበው። ግን ሜሬጅ ላይ ሲመጣ ትዳር ሪሌሽንሺፕ ላይ ችግር የለውም የምትሉ ሰዎች ያው በግልጽ ቋንቋ ምን እያሉ ነው? ሪሌሽንሺፕ ብቻ ወጥቼ የማላገባበት ሲቹዌሽን ላይ ዴት አድርጌ አውቃለሁ። እንግዲህ ሲመጣ ዴት የምታደርገው እኮ ሜይ ቢ ለፊውቸርም ብለህ ሊሆን ይችላል። ከወንድ ፐርስፔክቲቭ አስቸጋሪ ነገሩ እሱ ነው። ያን ያህል ሁሌም ሲሪየስ ነን ማለት አይደለም። ናቸው ነበር ሲሪየስ ነን ማለት አይደለም። እሱ አስቸጋሪ ፓርት ነው። ሴቶች ደግሞ ኮሚትመንት ምናምን ይፈልጋል። አትሊስት ማጆሪቲ ወንዶችም ስል ማጆሪቲ ነው ጠቅላላ ለማድረግ ያደርጋል። ክላሽ ያደርጋል። አይ ነው በጣም ክላሽ ያደርጋል። ኤግዛክትሊ እና ወይ እሷ መለወጥ የመቀየር ሀሳብ ኤግዛክትሊ ሊሆን ይችላል። ሲጀመር ዴት እያደረጋችሁ እንደ ሲሪየስ ኢሹ ይዛችሁት በጣም ሳትላመዱ ዲል ብሬከር መሆን መቻል አለበት። ዴት አንዴ ነው ያደረኩት ማይ ኢንታየር ላይፍ። እሱንም ሌላ እምነት ነው። እየሰክስ አይመስላችሁ? እንደዚህ ሙሉ ላይፌን አንዴ ነው ዴት ያደረኩት ነው እና ዴት አድርጊ ስለማላውቅ አይ ዶንት ኖ ዲስ ፊሊንግ ሶ ማንን ነው ኤሊሚኔት የምታደርገው? ኦኬ ደረሰ ወይ? በጣም ከባድ ነው። እና ለምን መልሳችሁ ግን አይ ሚን ሲሪየስሊ ቆንጆ ናት። በጣም ቆንጆ ነው መልሳችሁ ሁላችሁም። ትንሽ ምክንያት እንፈልግና አንዳችን ዋት ዩር ታይፕ ላይት ስኪን በጣም እንትን ናት፣ ምስኪን ናት። የሆነ ብራውን ስኪን ታይፕ አይደል? ያን ያህል ላይት ስኪን ባትሆንም ግን it doesn't matter. I like you. It doesn't matter. ወንድሜ እንደዛ ይመልሳል። በጣም ከባድ ወይኔ ተጨነቀሽ። እኔ ልጨነቅልሽ
እኔ ልጨነቅልሽ እኔ እናት እሺ እሱ መሀል ያለውን እንዴ ያንን ስትል አልነበረም እንዴ? ያኛው ስትል እንዴ ሃይማኖት ምናምን ባለ ጉዳይ ላይ ከተመሳሳይ ሃይማኖት ጋር ቢሆን ደስ ይለኛል ነው። ባይሆንም ነው ያለው። ግን ብዙም ደስ አላለም። አልወደድኩትም ነው መጀመሪያ ላይ ለመናገር ኤሊሚኔት ላደርግ ያሰብኩት እሱ ነበረ። ማንን? ነምበር 2 አንቺ አቋምሽ ምንድን ነው እዚህ ላይ? አንድ አይነት ሆነ አለበት ነው። ለፊውቸር ነው የሚያስቡት ሴቶች ለምን ሃይማኖት ግዴታ ማች ማድረግ አለብን ብዬ ነው የማስበው። በቃ ዴት ላይም ይሁን ወደፊትም ይሁን ግን ግዴታ ነው። እንደዛ ነው የማስበው። እንደዛ ነው። እሺ ቴንክ ዩ። እሺ ወንድማችን ሄደሽ ተሸኘሽ በሼም እንደፍሩ ሌላኛው ፍሬንድ ማን ቅርብ የሆነ? ዳግም ያ ስልኬን አውጣና ለዳግም ትደውልለታለህ። ስልኬን አውጣና ለዳግም ትደውልለታለህ። ተበላ ወንድማችን። ከዛ what the she's going to be talking to him. Okay. ትዊስት አለ እዚህ ጋር like for the past 6 or 5 months አላወራ ቤስት ፍሬንዳ what what like bruh ለስድስት ወር አላወራንም። እየሰከሰው የሆነ ነገር ሌል ነው እንደ አንቺ የትላንትና አንቺ ማለት ትበሉ ትችላላችሁ ሾው ላይ እሱ ጋር በዚህ አጋጣሚ ምን ቤስት ዳጊ ቢዞኝ ነው የጠፋሁት። አንቺን ቢዚ እንደሆንሽ አውቃለሁ። ሌላ ሰው እህቴ ጋር ልደውል። እህት ስለ ወንድሟ መጥፎ ነገር ልታወራ ትችላለች። ስለመሳሪያው የምትፈልገው መጥፎ ነው። ኦኬ ልደውል እና ስላንተም ብዙ የምታውቀው ያለ ዮርዲ ይባላለው ከሹፍ ቲቪ ነው የምንደውለው። ጥያቄ ልጠይቅህ ፈልጌ ነው የደወልኩልህ። ወይኔ ወንድማችን እያላበው ነው። እዩት ግንባሩን እያንጸባረቀ ነው የምላችሁ። የጓደኛህን ሊመጥፋታ እንዴ ሬድ ፍላግ ወይኔ አሁን ይኸውላችሁ አሪፍ ዊንግማን ሁኑ አትሆኑ የምትታወቁት በዚህ ሞመንት ነው። አሪፍ ጓደኛ ሁኑ አትሆኑ። ታስነክሳለህ አታስነክስም? ይሄ ሬድ ፍላጉ ነው ተጠንቀቂው የምትለኝ ነገር ብዙም ሬድ ፍላግ የለበትም እሱ ሁሉ ነገሩ ግሪን ፍላግ። ኧረ ሳክሳም ኧረ መሰከስ ዝም ብሎ ደውሎ የባለፈው አንቺ ምን ነበረ በእናትህ እንትን ያለ ምናምን ነገር ብለው ቢያስጠይቋቸው አሪፍ። በጣም ግን እያላበው ነው። ይሁት ማርያምን ይሁት በጣም ብሷላው። ምንድን ነው የምታለው? ለእኔ ትነግረኛለህ መተህ? አትነግረኝም? አይነግርሽም። ያምሻል እንዴ ጨብሴ ነሽ። አታብዣ። ሰው ቺት ያደርጋል ማለት ነው። እና እንደዛ ቺተር ነው። አረ ፕሎቱ ሲጀመር ቺት አያደርግም ነበር። ምን ታደርጋለህ አንተ? ምን ያደርጋል? በቃ ምንም ያደርግም። ቤስት ፍሬንድ እንደ እኔ ገርል ፍሬንዱ ብሆን what would you do? ያው እንግዲህ በተቻለኝ አቅም ለመክሮም እሞክራለሁ። በቃ ንገራት፣ በደምብ ንገራት። ኦፕን ካም ክሊን ነው የሚባለው። በቃ ንገራትና ወደፊት ተጓዙ። አለበዛ ይቅርባችሁ። ልጅ ፈልጋለሁ። ልጅቷን እኮ አላያትም ግን ፋስት ነው። ሰኝ is a real one። ማን ይደውል ቀጣይ? እናንተ እየሞከራችሁ ነበር አይደል? አንተ ሞክረሃል? እየሸሸ ነው ነበር። ከባድ ናት ግን ልጅቷ በጣም ከባድ። ሲሪየስሊ ጠራ ፊዚካሊ ከባድ ናት። እንዴ ለምንድን ነው ወጥቶ የነበረው? እሺ ሃይ ኤርሚያስ እንዴት ነህ? እሺ የቅዱስ የሚንዲንሽ አይቻልም እኮ እቺ ጀለስ ፋስት ነገር ናት። የሆነ ቲቪ ነበረ ምንደውልልህ እና ጥያቄን ጠይቅ ፈልገን እኔ ልጠይቅ ፈልጌ ነው። እሺ ምን አይነት ወንድ ነው ሬድ ፍላግ? ያው ይሽስ ነገር ሰው አይደለም ሲኖር ማለት
ኖርማሊ ሲሪየስ የሆነ ነገር አይመቸውም ጊዜ ኦኬ ስፔሲፊክሊ ነን ሲሪየስ ቲንግ ቼዝ ማድረግ ሳይሆን ጎስ ዊዝ ዘ ፍሎ በቃ ቢታስ ጎዝ ዊዝ ዘ ማንም ሰው ምንም ሳይልክ ማለት ነው በዚህ ምክንያት ነው ሊታሰር የሚችለው የምትልለት ምክንያት ሜቢ ተደባድቦ ነው ይችላል። ኦኬ ተደባዳቢ ነው። ምክንያት ሲጠፋ ወንድ ልጅ ሊጣላ ይችላል እና ተደባዳቢ ነው አይናደድም ግን በቃ ከታሰረ ከተባለ ሊመጣልኝ የሚችለው ነገር ለዛ የሚቀርበው ሊያሳስብ ከሚቀርበው ፐርሰንት የሚቀርበው እሱ ነው ብቻ ነው። Why were you sweating though? ለምንድን ነው ያላለው? እንደ አያላባቸው ነው ወይኔ ያጉል ነገር እንዳይወር አዲ የትላንትና ምና ከባድ ነው። What people gonna say about you so like እውነት ነው። 3 ቁጥር አልቦታል 3 ቁጥር ገና ከሆነ ይያለው ቶፊቅ ገና ከሆነ ይያለው by the way ቅዱስ ከታሰርክ የሰው ስልክ ወስደህ ነው መልስ። አንድ በጀለስ ስክረው በሶስት ስክረው ያለው ቀሪ ቅድም ለዛ ነው። ሃይ ቶፊቅ እንዴት ነህ? አይገባ ድምጿ እየሰማ እንዴ ጀለስ እንዴ ድምጿ እየሰማ እንዴ ሰላም እንዴት ነህ? ሄሎ ሾፍ ቲቪ ነው የምንደውልልህ። ጓደኛህ እዚህ እንዳለ ታውቃለህ አይደል? አያውቅም። ሾፍ ቲቪ ሜቢ ሶሻል ሚዲያ ላይ ምናምን መጥቶልህ አያውቅም? ዴቲንግ ሾው ንግድ ላይ ነው፣ ስራ ላይ ነው። አረ የስራ ሰው አበጥብጪ እሱ ይሄን የሆነ ነገር ወድቆበት አረ በስመ አብ ብሩን ቢበሉት ሾፍ ቲቪ መርካቶ ነው። ኢንፎርሜሽን የለህም ስለ ሾፍ ቲቪ? ሶሻል ሚዲያ ላይ ምናምን ቲክቶክ ላይ መጥቶልህ አያውቅም? አረ በስመ አብ በቃ አይገባም። አደ ብሮ እንደ ራሱ ኩክ ላይ ረጋት ነው እንዴ እነግርሻለሁ። ስለሱ ብታውቀው ጥሩ ነው የምትለውን ነገር ንገረኝ። ኧረ እነግርሻለሁ ምናምን ብሎ ግን እንደዛ አይደረግም። ማንም የለም እነግርሻለሁ ምናምን ጓደኞቹን አምናቸው ነው ጌታን መደወል ትችላላችሁ። ጌታ ነው ምናምን አለች። እሷ መስቀል አድርጋለች። እንዴት ነሽ ሚጣሹ? ደህና ነኝ። ኦኬ እዚህ እንዳለ ግን ሴቶች እኮ ለሴቶች አንዳንዴ እስቲ እናያለን። ኦኬ ከሾፍ ቲቪ ነበር የምንደውለው እና አንዳንድ ጥያቄዎች ልጠይቅሽ ፈልጌ ነበር። ኦኒየን ወንድም ባትም ወንድምም ጓደኛም የሚረዳ በጣም ቆንጆ ሸበላ ወንድም አደ አረ አንቺ ደግሞ ወደ ኦኬ እሺ እያላቦ ነው እኮ እሱ ራሱ ያው ወንድምሽ በዚህ ሳይድ ደግሞ ጓደኞች አሉሽ አይደለ? እኔ ያው ኦኬ ወንድምሽ ጓደኞችሽን ዴት እንዲያደርግ ትፈቅጂለታለሽ? ምንድነው የምታስቢው? አረ ጂሴ ጥያቄ ዋ ኦር ድንገት ደግሞ ወይ ገርል ፍሬንድ ሆና ብታገኛት? አሁን እኛ ፕሮቴስታንት ነን። በፕሮቴስታንት የተለያየ እምነት ጌታን ሲል ገብቶኛል። ውስጥ ያለች ሴት ከሆነች ችግር የለውም። የማምንባት አይነት ሴት ከሆነች እኮ ጓደኛሽ ነው። ያ እኮ እኔ አሁን መስቀል አድርጋለች መሰለኝ። ይሄ አንገቷ ላይ መስቀል መሆን አለበት። ጥቁር ነው የሚታየኝ፣ እዚህ ጋር ጥቁር ነው የሚታየኝ። እሺ አህዛብም ፕሮቴስታንትም ጓደኞች አሉኝ እና ከእነሱ መሀል እኔ የማምንባት ወይም ደግሞ በቃ በእኔ ውስጥ በቃ እርግጠኛ የምሆንባት አይነት ጓደኛዬን ከሆነ ችግር የለውም። እሺ ሜቢ ድንገት ወንድምሽ መታሰሩ ጥያቄውን አልመለሰችም። ሆን ብላ እንዲህ አድርጋ እኔ ታጠፈች። በምን ምክንያት ሊታሰር ይችላል ብለሽ ታስቢያለሽ? ባለመግባባት ሊሆን ይችላል እንጂ እንደዚህ አይነት ምክንያት የምለው ነገር የለም እንጂ የሚጣላ አይነት ሰው ምናምን አይደለም። እንዴት ሊቆጣጠር አይደለም። በጣም እኮ ይናደዳል፣ ግን ደግሞ ይቆጣጠራል እንዴት። ኦኬ ኢሞሽናል ኢንተለጀንስ አለው ብዛው። ሄሎ ቶፊቅ ጨቀጨቅኩ መሰለኝ መልሼ ለዚህ ክብር ስላበቃሽ ነው። እሺ አሁን ለዚህ ክብር ስላበቃሽ ነው። ለዚህ ክብር ስላበቃሽኝ እሺ አሁን ይመችሃል ለማውራት? ወደደው ሟች ነው። በምንድን ነው የምታበሽቁት? አረ እቺ ልጅ ጥያቄዋ እኔ ተዘጋጅታ መታ መሆን መቻል አለበት። ልጁ ወለኝ ነው
በምንም ይመችኛል። ለኛ ታሸንፊ በጣም አሪፍ ነገር ነው። ኢንዳይሬክት ላይ አሪፍ ነገር ነው ያወራለት። እሺ ጓደኛ ቢታሰር ድንገት እና መታሰሩን ብትሰማ በምን ምክንያት ሊሆን ይችላል ብለህ ታስባለህ? ወይ ከተው ጋር ተጣልቶ ተሸንፎ በሆነ ነገር አሁን ከጓደኞቹ በሰማሽው ሪስፖንስ ብቻ አንድ ሰው ኢሊሚኔት ታደርጋለህ። ኡህ ከባድ ነው ይሄ። ከጓደኞቹ ሰማሽ ይሄን ራሱን ጀለስ ሜቢ ይገላለው። በጣም ፈኒ ሰው ወዳለው የሚጫወት ምናምን እኔም እንደዚህ አይነት ባህሪ ነው ያለኝ በጣም ግን በዛው ልክ ደግሞ ሲሪየስ ምናምንም መሆን አለብህ። ቁም ነገሩም ላይ ቀልዱም ጭዌውም ሲሪየሱም ነገር ላይ ብዙም አይደለም ነገር ብዙም ሲሪየስ ነገር አይመቻውም። ሲሪየስ ነገር የሆነ እንደዛ አለ። አትወድም? ሲሪየስ ነገር አይመችም? ሲሪየስማ ሲሪየስ ነው ግን ሪሌሽንሺፕ ሰፖዝድ ቱ ቢ ፋን ና እውነቱን ያወራው እሺ ይመች ፓርቷን ይሄንን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የላይክ በተኗንም ተጫኑ። ያን ይመቻችሁ ባይ